አንዴ ማውራት እንችላለን? አዳ ደሞ ማን የመጣው? የእውነት አክስቴ ድምፁ ከታች መጥቶ ነው የሚሆነው። በሩን ስከፍት ማንም ሰው የለም ነበር። አሁን ለወርድ ነው። እነዚህ ልጆች ምን እያደረጉ እንደሆነ አይቼ እመጣለሁ። አዎ ልክ ነሽ። ሂጂና ምን እንደሚያደርጉ ያቸው። በያሁኑን ሂጂና እንደዛ አድርጊ እንዳይደግሙት ጠፍተሻቸው። እሺ ለራሳቸው ጨዋታ ፈጥሯል። የሆነ ነገር እያደረጉ ነው። እታቸውን እናውራ። እንሂድ። ሰሊን ምን እየተካሄደ? የእውነት እኔ ምንም አላውቅም። እሺ አውሪ፣ እየሰማሁሽ ነው። ብዙ ባትጓጊ ጥሩ ይመስለኛል። አልገባኝም። አሁን ከቦራ ጋር አብረሽ አይደለሽም? ስለዛ ነው የማውራው። አይ እንደዚህ አይነት ነገር የለም ወይዘሪት ቱክቼ። ቆይ ይሄን ነገር ስንት ደጋግሜ ነው የምነግርሽ? ምን እያልሽ ነው? ያ ጉዳይ አልቋል። አቶ ቦራ ለቀይ ብቻ ነው። አቁሚ፣ በቃሽ። ማሸትሽን አቁሚ አዳ። ሁሉንም ነገር አውቃለሁ። ከቦራ ጋር እንደሆንሽ አውቃለሁ። ያን ቀን እዛ ቤት የነበርሽው ሴት አንቺ ነሽ። አንቺ ነሽ ያደረግሽው? በትክክል አዎ፣ እኔ ነኝ። ለአክስቴ ቤልማ የነገርኳት እኔ ነኝ። እሱን በደንብ አውቄው ነበር። የማውቀው እሱን ብቻ ቢሆን ጥሩ ነበር። ቆይ ማለት የመጀመሪያ ፍቅረኛ ሽሩስ ጋር እንደሆነም አውቃለሁ። ያክስት ልጅ አንድ ነገር ልንገርህ። ይሄን ያህል ስትጓጓ አይቼ አላውቅም። እውነቴን እኮ ነው። አሊ ትቀበለኛለች አይደል? ትቀበለኛለች አይደል? አሊ እሺ ትላለች በለኝ። በእናትህ ንገረኝ። እንደዛ ትላለች በለኝ። ትቀበላለች። መቀበሉ አይቀርም። አትጠራጥር። ትቀበላለች። አንተን ሲጀምር እምቢ የምትል ሴት እዚህ ዓለም ላይ ትኖራለች ብዬ አላስብም። አዳ ደግሞ በጣም ነው የምታፈቅረው። ከእኔ ፍቅር ይዟታል አይደል? ስማ ይኸውልህ ወንድሜ፣ መንገዱን ይልኝ። አሊ ትወደኛለች አይደል? አዳ ከእኔ ፍቅር ይዟታል። በሚገባ እንጂ በሚገባ። አሁን እናገኛታለን። በቃ ተረጋጋ። ውስጥሽ በደስታ እንደተዋጠ ይሰማኛል። ወይዘሪት ቱክቼ ይሄን ማን ነገረሽ? ማለቴ ማን ነገረሽ? አንቺስ እንዴት አመንሻቸው? የምር ማወቅ እፈልጋለሁ። ይሄ የጅል ስራ ነው። በጣም የሚያሳዝንና የጅል ስራ ነው። የእውነት የማይመስል ነገር ነው። እኔና ሩዝ ጋር አምላኬ፣ ምን አይነት የጅል ስራ ነው? የእኔ የመጀመሪያ ፍቅር። ትሰሚኛለሽ? ቦራን ትተይዋለሽ። ደግሞም ትተሹ የምትሄጂው ዳግመኛ አይንሽን ማየት እንዳይችል አርግሽ ነው። እሺ፣ በጣም ይጠላሻል። ይገባሻል አይደል ውዴ? ከኔ ያን ባትፈልጊ ነው የሚሻለው። በቃ አልኩሽ። ያለበለዚያ ግን ሁሉንም ለቦራ ነግሯለሁ። ሩዝ ጋር ያደ የመጀመሪያ ፍቅረኛ ነው እለዋለሁ። ያኔ አይንሽን ሁሉ ሊያይሽ አይችልም። እንግዲህ ምርጫ ያንቺ ነው። ይሄ የመጨረሻ እድልሽ ነው። የምትስማሚበትን ነገር ነግሬሻለሁ። ወደ ኋላ አትበይ። ይሄ የመጨረሻ ቃሌ ነው። ነርጂስ፣ ሆዴ እየጮኸ ነው። በቃ ልጀምር ነው። እስኪ እሺ እኔ አስላም ብላ ለመብላት አትቸኩ። ሰሊን አዳውን የት ገባች ይባላል። ይገርማል። ልጆቹን ለመቆጣት ወርዳ እስካሁን ተመልሳ መምጣት አልቻለችም። እሺ በቃ ወርጃ ያታለሁ። እስካሁን አልመጣችም። እህቴ ውሃ ነገር ብታደርጊበት ይሻላል። መጣች። ጓደኛዬ ምን ተፈጠረ? በይ ንገሪኝ፣ ምንድን ነው የተፈጠረው? አበቃ። ከዚህ በኋላ ሁሉም ነገር አብቅቷል። ሴቶች እዛ በር ላይ ቆማችሁ ስለምን እያወራችሁ ነው? ኑ ለምን አትቀመጡ? ተቀላቀሉን እንጂ ምግቡ እያቀዘቀዘ እኮ ነው። እየመጣን ነው አክስቴ። ነርድስ መጣን። በይ የተፈጠረውን ነገር ንገሪኝ። ያቺ ቱክቼ የሚሏት ጠማማ ያለችሽ ነገር አለ? ንገሪኝ ጓደኛዬ። ሩዝ ጋር የመጀመሪያ ፍቅረኛ እንደነበር ደርሳበታለች። ቆይ እንዴት ሆኖ? በቃ የደውል ዛሬም ዝም ሊል አይችልም። ደግሞ አሁን ማን የመጣው? ምግባችንን በሰላም መብላት አልቻልንም እኮ።
ለምንድን ነው እዛ ጋር የቆማችሁት? በሩን ክፈቱት እንጂ በሩን ክፈቱት። ምን ሆናችኋል? አክስቴ አቶ ዛፈር ሰላም ወይዘሮ ነርጂስ። ለአንድ ጉዳይ ነው የመጣ ነው። እባክህ ልጅ አሊ በትልቅ ሰው መሃል አትግባ። ልጁ ትንሽ ስለጓጓ ነው፣ የተለመደ ነገር ነው። አክስቴ አሊና ሰሊን ገባኝ። ግቡ ገባኝ። ቆይ ልንገርህ ውዱ አጎቴ፣ ከእነዚህ ሁለት ወንደላጤና ትላልቅ ሰዎች ውሰድ። ሰዎች እንደዚህ የሚሆኑት ባስ ውስጥ ሲሆኑ ነው። ከፊልም ላይ ነው ያየነው። ለውጡን ያልወደደ ሰው አለ እንዴ? ንገሩኝ። ስማኝ፣ ይህንን የማይረባ ነገር ልታቆምልኝ ትችላለህ? እሺ አሊ ተው በቃ። ስለዚህ ውስጥ መግባት እንችላለን? አዎ ይቻላል። በሉ ግቡ፣ ሁላችሁም ግቡ፣ እንግባ። ቆይ አንዴ ነጠላ ጫማ ላምጣላችሁ። እግራችን በጣም ንጹህ ነው፣ መሬት አልረገጥንም። አይደለም እንዴ ሰዎች? ልክ ነው። በቃ ወደ ውስጥ እንግባና እንቀመጥ። እባካችሁ ግቡ። ቤልማይን እሱ ጋር ተቀመጡ። እነዚህን አበባዎች ልስጥሽ፣ ጥሩ ቦታ አስቀምጫቸው። እሺ አምላኬ በጣም ጓጉቻለሁ። ውይ በጣም አዝናለሁ። በር ላይ እንደዚህ አይነት ግርግር አያስፈልግም። እዛ ጋር ትንሽ ቆምን፣ ግን ያው ተገርመን ነው ያልጠበቅነው ሆኖብን። እኔ ምንም አልጠበቅኩም። ለምንድን ነው የመጡት? ያው ለሽምግልና ነው። ሌላ ምን ይሆናል? ጥፍርሽን እየበላሹ ነው? አይ በጎን ያለውን ስጋ እያወጣሁ ነው። ጣቶቼን የምበላበት ቦታ ላይ እንዳልደርስ ጸልይልኝ። ታውቃለህ ሩዝ ጋር ለአመታት ያህል እንዲያይን ስሰቃይ ነበር። ውጤቱ ምን እንደሆነ ታውቃለህ? ትላንት ለመጣችው ልጅ የጋብቻ ጥያቄ እያቀረበላት ነው። አዳን ዝቅ አድርገሽ ነው የተመለከትሻት? ለእሱም ከልብ ያዝናለሁ። ወይ ክብርህን ነካሁት እንዴ? ቱክቼ እርስ በርስ የምናሾፍበት ጊዜ ያለፈ መስሎኝ ነበረ። አሁን እኮ እኔና አንቺ አንድ ወገን ነን። ስለዚህ እባክሽ ስለዚህ ጉዳይ ድጋሚ አታንሺ። አይ በአንድ ወገን አይደለንም። አሁን እዚህ ያለሁት የቦራን የጋብቻ ጥያቄ ለማየት ነው። አንተስ? ቆይ አንተ ለምንድን ነው እዚህ ያለኸው? እስቲ ንገረኝ። ግን ታውቂያለሽ አይደል? ድጋሚ እንዳስታውስሽ እያደረግሽኝ ነው። እኔም አንቺም እዚህ ነን። ሁለታችንም አንድ ወገን ነን። አይደለም። አንተ እዚህ ያለኸው ስሜታዊ ሆኜ ሮጬ በመግባት የአዳይ መጀመሪያ ፍቅረኛዋ ማን እንደሆነ እንዳልናገር ልትከለክለኝ ነው። ሩዝ ጋር እሱን እመን። የእውነት በጣም ያናድዳል። ያችን የማትረባ ዳስ ከወዲያኛው ባስወግዳት ደስ ይለኛል። ታይ አንቺ ብልህ ሴት ነሽ፣ አስተዋይ ነሽ። እንደዚህ አይነት ነገር አታደርጊም። እንደዛ አደረግሽ እንበል። አዳን ዘላለም አጠዋት ማለት ነው። ከዛ አዳን አጠዋት ማለት ደግሞ አንቺም ቦራን እንድታጩ አስፈላጊውን ነገር በሙሉ አደርጋለሁ ማለት ነው። ገባሽ? ያ ደግሞ ምን እንደሆነ ታውቂያለሽ። ብቻ ይሄ የሚወሰነው አዳ ውስጥ በምታደርገው ነገር ነው። እነዚህ ነገሮች በደንብ አውቋቸዋለሁ። ይሄ ጠረጴዛ በጣም ቆንጆ ነው። እነዚህ ነገሮች እውነተኛ አይደሉም አይደል? አጎቴ እውነት ነው። አዎ ልክ ነው። በል እንጂ አባዬ በል እንጂ። እሺ ታውቃላችሁ፣ አየር ንብረቱ ራሱ በጣም ግር የሚል ነገር አለ። ከ3 ቀን በፊት ምን አይነት አየር ነበር? በጣም ከባድ ነበር። ከ3 ቀን በፊት ያልተኛ ነው በግርግሩ ምክንያት ነው። አይ ተነሳሁኝ። ማለቴ ማቀዝቀዣውን ሄጄ ከፈትኩት። በድንገት መቀዝቀዝ ጀመረ። ሲል በጣም በረደኝ። ከዛ ሄጄ ቤልማን አቀፍኳት። ፈራችና ተጠንቀቃለች። ከዛ በኋላ የአየር ማቀዝቀዣውን በፍጥነት ሄጄ አጠፋሁት እና ወዲያ በጣም ማላብ ጀመረ። የማደርገው ነገር ጠፋኝ። ተረድተናል፣ በደንብ ተረድተናል። እናም ከ3 ቀን በፊት በጣም ስንቃጠል ነበር። አሁን ጠዋት ላይ የሚለበስ ብርድ ልብስ ነው የምንፈልገው። ወቅቱ እንደፈለገ ይገለባበጣል። ለነገሩ አሁን ምንም የማይደበላልቅ ነገር አለ አቶ አስላል፣ ምንም የማይቀየር ነገር አይደል? አዎ። የአክስቴ ልጅ ስለ አየር ማውራት ትክክለኛ ሰዓት ይመስላል። እዚህ ጋር ሞቅ እያደረጉት ነው ወንድሜ። ገና ወደ ዋናው ጉዳይ ለመግባት እያሟሟቁ ነው። እንደ ሙቀት መጨመር አልቀስ። በነገራችን ላይ አሁን ወደ ዋናው ነጥብ መምጣት አለበት እኮ እንዴ። የአክስቴ ልጅ አቁም፣ ተረጋጋ። እዚህ ከመጣው ጀምሮ እየተረበሽኩ ነው። በጣም ደንግጫለሁ። እግሬን ማንቀጥቀጥ ነው።
ፎጣ የላችሁም እንዴ? በዚህ ሰዓት ግን ፎጣ ያስፈልጋል እኮ ጓደኛዬ። እኔ ራሱ በጣም ደንግጫለሁ። ስሚ፣ ምናልባት ላንቺ ብሎ መጥቶ ቢሆንስ? አይደለም ባክሽ፣ ላንቺ ነው የመጡት። ለምንድን ነው የማታምኚኝ? ስሚ፣ ለምንድን ነው እንደዚህ እርግጠኛ የሆንሽው? እኔ እንጃ፣ የማይረባ ነገር ነው። ይሄ እኮ ያንቺ ቤት ነው፣ ለእኔ አይደለም የመጡት። ሰሊን፣ ቀለበቱን አይቼዋለሁ፣ አግኝቼዋለሁ። ይኸውልሽ ደብቀው ተቀምጦ አይቼዋለሁ። ከዛ አሊ ሳፋጥጠው ሁሉንም ነገር ነግሮኛል። አንቺ ምን አይነት ጓደኛ ነሽ? እያወቅሽ ነው ያልነገርሽ? አውቅ ነበር። ወይዘሮ ያስሚን እንዴት ነሽ? ጤንነትሽ እንዴት ነው? ደህና ነሽ አይደል? ስለ ጤንነትሽ እያወራሁ እኮ ነው። እንዴት ነሽ? ያው ደህና ነኝ፣ በጣም ደህና ነኝ። ጥሩ ነው፣ ጥሩ ነው፣ በጣም ጥሩ ነው። ጥሩ ነው ወይዘሪት ያስሚን። ከፈቀዳችሁልኝ ሴቶቹ ምን እያደረጉ እንደሆነ ሄጄ ላያቸው። በዛው ጠፉ እኮ። እሺ አባዬ ስትመለስ አውራት። ለሁሉም ነገር ጊዜ አለው። እኔ ልጅ ተረጋጋ እያልኩ ነው። ሴቶች እዚህ ጋር ተጣብቃችሁ ምን እየሰራችሁ ነው? ሰሊን፣ ለአንቺ ሽምግልና እንደሚመጡ ለምንድን ያልነገርሽን? እኔ ምንም አላውቅም ነበር አክስቴ ነርጅስ። አዳ ግን ታውቅ ነበር። የስራሽን ይስጥሽ አዳ። ቆይ ለምንድን ነው ያልነገርሽን? ለማንኛውም ዋናው ጥያቄ ልጁን ትፈልጊዋለሽ ወይ ነው? ያው በሉ በቃ እንደዛ ከሆነ ይሁን። ሁሉም ነገር በህጉ መሰረት ነው መሆን ያለበት አይደል እንዴ? በይ ወደ ውስጥ ገብተሽ ቡናቸውን እንዴት እንደሚፈልጉ ጠይቂያቸውና አፊላቸው። እሺ ጠይቃቸዋለሁ። እኔ በይ ነይ። ተናገር፣ እየመጣሽ ነው። ጀምር። ቡናው እንዴት እንዲፈላ ነው የምትፈልጉት? ከእናንተ ምንም ነገር አልፈልግም። ባዶ ይሁንልን። ቤልማዬም ባዶ ነው የምጠጣው። እንደዛ ቢሆን ይሻላል አይደለም እንዴ? እኔ ምላስ የሌለኝ ይመስልሃል? ለምን ወክለ ቤልማዬ ልብሲ ዛሬ ማታ ምንም ጥሩ ነገር እንደማይወጣሽ ግልጽ አድርጎታል። ለዛ ነው እንደዛ ያልኩሽ። የኔ ውድ ምን ችግር አለው? ባዶ ቡና አይደል የምትጠጪው? ደስ ይላል። ከዛ ሁሉ አመታቶች በኋላ እንደዚህ ማውራታችን በጣም ደስ የሚል ነገር። በጣም ደስ ይላል። እኔም ከነርጂስ ጋር አንድ ነን። ቤት ውስጥ ሰላም ሲኖር ያው ሁሉ ነገር ይፈታል። አዎ ሰላም አስፈላጊ ነው። የጤናን ያህል በጣም አስፈላጊ ነው። እንደውም ምን ነበር የሚባለው? ሱሌማን የተናገረውን አንድ አስገራሚ ነገር ልንገር። ይኸውላችሁ ጤና ከሀብት በላይ በጣም አስፈላጊ ነው ብሏል። እዛ ላይ ሰላም መካተት አለበት። በዓለም ላይ ያሉ ጦርነቶች ሁሉ በሰላም ቢጠናቀቁ ደስ ይለኝ ነበር። ይኸውላችሁ ያ ማለት ደግሞ ለሁሉም ነገር ደስታን ያመጣል። እውነቴን ነው። አዎ ልክ ነው። ሰላም ይበልጣል ለሁሉም ነገር ቢሆን። ወደ ነጥቡ እኮ ሊገባ አልቻለም። ምንም እየገባኝ ምንድን ነው እያደረገ ያለው? ምንም አልገባኝ። የሚገርመው ወንድሜ አስላንዬ እባክህ አንዴ አብራኝ ልትመጣ ትችላለህ? አንዴ ብቻችንን እናውራ፣ ቶሎ እንመለሳለን። አዎ መጣን። ምንድን ነው 10 ጊዜ ዝም ብላ የምትመላለሰው? ሄዳ ተመልሳ ትመጣለች ማለት ነው። አባዬ ስትመለስ እባክህ ንገራት። እነግራታለሁ። በፈጣሪ ስም የፈጣሪ አለ። ምን ነው? ምን ተፈጠረ? ነርጂስ፣ ሰዎቹ ለምን እንደመጡ ግን ገብተዋል አይደለ? ለጥያቄው መልስ ነው ወይ? አስላን ደግሞ የምን ጥየቃ ነው? ልገልጸው ሞክሬ ግን ጮክ ብዬ ማለት አልቻልኩም። ስለዚህ ጉዳይ ምንም ነገር አልገባችሁም አይደለ? ለጋብቻ ጥያቄ ለማቅረብ ነው የመጡት። ምን? ለአዳ ነው? ውይ በፈጣሪ ስም ፈጣሪ አያድርገው። ፈጣሪ ከዛ ያውጣን። የምን አዳ ነው? ለሰሊን። እሺ ግን ከኛ ምንድን ነው የሚፈልጉት? ቤተሰቦቿ እዚህ የሉም። ለዛ ነው የሚሆነው። ግን ትንሽ እንግዳ የሆኑ ሰዎች ናቸው። በል እንሂድ፣ አሁኑኑ እንሂድ። በቃ ይሄ በጣም ነውር ነገር ነው። እኝ እስቲ እንዴት ነኝ? አይ እኝ እንደ ሁልጊዜው ሸበላ ነው የኔ ወጥቷል። በቃ አሁን እንሂድ። አባዬ መጥተዋል። ተናገር፣ ጀምር። እሺ ከመጡማ ነገሩ ልጀምር። ምን አይነት ቀልደኛ ልጅ ነው። ይቅርታ ነገሩ አልገባኝም ነበር። ከነርጂስ ጋር እዛ ውስጥ ስናወራ የመጣችሁበት ምክንያት ምን እንደሆነ ነግራኛለች። እንግዲያውስ ቀጥታ ወደ ነጥባችን እንግባ። በቀጥታ የመጣችሁበትን ጉዳይ እናውራውና እንግደለው። እሺ አሁን ልጅቷ ልጃችን ናት። በጣም ነው የምንወዳት። ማለቴ ለእሷ ያለን ፍቅር ትልቅ ነው፣ በቃላት ሊገለጽ አይችልም። ያስሚንም ትወዳታለች። እወዳታለሁ። ነርጂስም እንደዛው። ሁላችንም በጣም እንወዳታለን። አዎ የኔ ውድ ባል። ይኸውልሽ ቤልማ ውዴ፣ ማለት እነዚህ ጆሮዎች አሁን የኔ ውድ ባል የሚል ነገር ሰምተው በሕይወታቸው አያውቁ። አልተሳሳትኩም ቤልማ አይደል እንዴ? በል እስቲ በል ንገረን።
መጥፎ ልማዶች አሉብህ? መጠጥ፣ ቁማር፣ አደንዛዥ እጽ፣ ጎጂ ነገሮች። ማለቴ አሁን በትክክለኛ መንገድ መናገር አለብህ ብዬ ነው። አይመስልህም? አዎ አዎ። ዛሬ ብትደብቀው ነገ መታወቁ አይቀርም። ነገሮች እንደዛ ናቸው። ቆይ ለምንድን ነው ያ ሰውዬ ይህንን ነገር እየጠየቅ ያለው? አልገባኝም እኮ። ሰውየው አንተን የሚያየው ከማጓጓቱ የተነሳ ደስ ብሎት ነው የሚሆነው። በጣም ደስ ብሎታል። በዛ ላይ ደግሞ አንተም እያየኸው እኮ ነው። አሊ በርታሽ። በል ዝም አትበለው፣ መልስለት። አይ ጌታ፣ እንደዚህ አይነት ነገር አላደርግም። አዎ በጭራሽ አላደርግም። በጣም ጥሩ ነው። ጥሩ ይኸው ነው በቃ። ይኸውልህ ወንድም፣ ይሄ መካከለኛው ነው። የድሮ ቋንቋ መጠቀም እንዳለብኝ ተሰምቶኝ ነው። እሺ፣ አሁን ምንም ነገር እያልኩኝ አይደለም፣ ግን በኋላ ላይ ራሱን ጠይቀዋለሁ። ባክሽ እንደዚህ ብዙም አትናደጂ። ሰውየው እስከሚሞት ድረስ ነው የሚወድሽ። እስቲ ያደረገው ነገር ደስ ይላል። ቆይ እንዴት እኔ መጠየቅ የለበትም? ቆይ እሺ ይኸውልሽ፣ እንደዚህ አይነት ሀሳብ አለኝ። እንዴት ነው ፍቃድ ብንጠይቅ ችግር አለ ወይ ተብሎ አይጠየቅም? ግን አሁን ላይ አየር ላይ ተንሳፎ አበባ በእጅ ይዞ መጣ። ደግሞ አሁን ቡናውም አያስፈልግም ይላል። ተለቅ ያለ ቆሻሻ ማጠራቀሚያ ውስጥ አስገብተሽ። ቆይ ለምን አትሰጪው? እያካበድሽ ነው፣ በጣም እያካበድሽ ነው። እሺ ታዲያ። አይ ልዕልቴ፣ በጣም ይቅርታ አድርጊልኝ የኔ ልዕልት። በደስታ ብዛት ሰላም ሳልልሽ ቀረው አይደል? ይቅርታ። እሺ እሺ። አጎቴም በጣም ደስ ብሎታል። ቤት ውስጥ በጣም ያስቅ ነበር። አዎ፣ እንዴት ደስ አይለው? ለወንድሙ አሊ ደስ ብሎት ነው። በጣም ነው ደስ የሚለው። አይደለም ጓደኛዬ፣ ያልተግባባንበት ነገር አለ። የመጣነው እኮ ላንቺ ነው።
እንግዲህ ሰዎች አሁን ቡናው እየተጠጣ ነው ያለው። ስለ ቡናው ወሬ ማቆም ይቻላል አባዬ? በል አባዬ ጓጉተዋል። ምክንያቱ ደግሞ እሱ ነው። በጣም እሱን አታንሱብን። በጣም ጓጉተናል። እሺ ጌታዬ፣ አሁን የምንጠየቅበት ምክንያት አይታወቅም። ይሄ የሞት ማዘዣዬ ነው። የፈረደባቸው ጆሮዎች ይህን ነገር ሊሰሙት ነው። እባክሽ ቤልማ ተይው፣ ለዛ የሚሆን ጊዜ አለን። ገና ብዙ ዓመታቶችን እንኖራለን። ይኸውልህ ጌታዬ፣ ምን መሰለ እነዚህ ወጣቶች እርስ በርሳቸው እየተያዩ ነው። ማለትም ተስማምተዋል። በዛ ላይ በጣም ይፋቀራሉ። ያ የሚሆነው ከፈጣሪ ትእዛዝ ነው። ልጃችሁን ለልጃችን ብለናል እና ልጃችሁ አዳን ለልጃችን እንድትሰጡን እንጠይቃችኋለን። ፈቃዳችሁ እንደሚሆን በጣም እርግጠኛ ነን። አዳን? አዎ ልክ ነሽ። ለልጃችን ለቦራ ሰሊንና ቦራን መዳር ፈልገው ነው። እንዲጋቡ እንፈልጋለን። በስተመጨረሻ በቃ ይሰግናል። አለቀ። ይኸው ነው በቃ። አንድ ጊዜ አቶ ዛፈር ጥያቄህን በትክክል የሰማሁት አይመስለኝም። ጥያቄህን ማን ከማን እንዳልክ ልትደግምልኝ ትችላለህ? በሚገባ በደንብ መስማት አልቻልኩም። በደስታችን የተነሳ ነው። ልጃችሁን አዳንና ልጃችንን ቦራ ልንድራቸው እንፈልጋለን። አዎ እንደዛ ነው። ስለምንድን ነው የምታወራው አቶ ዛፈር? የምን አዳ ነው? የምን ቦራ ነው? ቆይ አንዴ፣ ለሰሊንና ለአሊን የመጡት አላልሽም? ለአሊና ለሰሊን አይደል እንዴ የመጣችሁት? አላውቅም። አዳና ቦራ ነው ያለው። አላውቅም። እንዴ ቆይ ምን ነካችሁ ሰዎች? ኧረ እንደዚህ አይነት ነገር የለም። ሀሳቡን አልወደድከውም እንዴ? የኔ ፍቅር አሁን ጊዜው አይደለም ብዬ እኮ ነው። ተናግሬያለሁ። ቤተሰቡ ተጨንቋል አልኩኝ፣ ግን ማናችሁም ልትሰሙኝ አልፈለጋችሁም። አታዳምጡኝም። ሲጀመር እኮ ከመምጣታችሁ በፊት ማሳወቅ አልነበረባችሁም ነበር? ለእንደዚህ አይነት ነገር በዚህ መንገድ መምጣት ትክክል ነው? እመቤት ይኸውላችሁ፣ እንዲያውም ልንገርሽ፣ ስሚ፣ ሎተሪ ደርሷችሁ ፈጣሪ ይመስገን ብላችሁ እንደ መፈንደቅ ፈንታ ልጄን በውርደት ታናግሩታላችሁ። ምንድን ነው ችግራችሁ? እመቤት ስለምን ሎተሪ ነው የምታወሩ? የእኔ ልጅ እኮ ከሎተሪ ትበልጣለች። አይገባሽም እንዴ? ቆይ እባክሽ፣ በቃ ይበቃል። በቃ ይበቃል። አሁን እናወራለን። እኛ እናወራለን። እኔና አዳ እናወራለን። አንዴ ልትፈቅዱልን ትችላላችሁ? ቁጭ በሉ በቃ። ይኸውላችሁ ሁለታችንም በጣም ነው የምንዋደደው። እሺ የመጀመሪያ ፍቅረኛ የሚባለው መሰናክል ቢኖርም እንኳን እጣ ፋንታው ያን ያህል አያስጨንቀንም አይደል አዳ? አዳ አይሆንም ቦራ፣ አይሆንም አለች። አልገባኝም። እኔ አልፈልግም። ጀግናው፣ በቃ አረጋጋው። ይኸውልህ እኔ አንተን ማግባት አልፈልግም። ምን እያልሽ ነው አዳ? ስለ ምንድን ነው የምታወሪው? ቆይ ትላንትና ማታ ቤታችን ውስጥ ምን ያህል እንደምንዋደድ ስናወራ አልነበረም እንዴ? አሁን ሰው ሲሰበሰብ ምን እያልሽኝ ነው? ቆይ ምን? ቤት ውስጥ አንቺ ነበርሽ? ቤት ውስጥ የነበርሽው አንቺ ነበርሽ? ቤት ውስጥ አንቺ ነበርሽ አዳ? ለዛ ነው የማልፈልገው ቦራ። ሁሉም ሰው እዚህ እየተቃወመ ግን ያን ያህል እርግጠኛ መሆን አልችልም። ቱክቼ ተጠንቅቀሽ ነው የምትጫወችው። ስለዚህ አታስቢ። እኔ ስለምንም ነገር አላስብም። አንተም ሀሳብ ባይገባህ ጥሩ ነው። እሺ ጉድ እኮ ነው። የተፈጠረውን ነገር አይታችሁልኛል አይደል? ይሄ ከመባረር በላይ ሌላ ነገር አለው። ያቺ ሴት ልጅ ልጄን አትፈልገው። የእኔ ሸበላ ልጅ እንዲያገባት አትፈቅድለትም። ትሰማኛለህ? ጭራሽ ዓለም ላይ ማንም የሌለው አደረገችው እኮ። ይኸውልህ ልጄ
ለምን ሳይሆን ተለምኖ ነው የሚያገባው። ያንተ ጥፋት ነው። ይሄ ሁሉ ነገር የተከሰተው በአንተ ምክንያት ነው። ተው አሊ፣ እንዳትመጣ እንዳትመጣ። አዎ እነዚህ ሰዎች አዋረዱ። ስለፈጠረ ልጄን እንዴት እንዳስከፋቸው አየሃት አይደል? እባክህ ልጄ፣ ልጅቷን እንኳን ይዛት ብትሄድ ምን አለ? አሊ ልጄ፣ ወይ ጉድ! ይሄ ልጅ ሰው የሚለውን እንኳን አይሰማም። አየሁ አይደል? ቆይ ይሄን ነገር ላንተ አደራ ብዬ አልነበረም እንዴ? አሊ፣ እንዴት ይሄ ይፈጠራል? አላወቅኩም ነበር አጎቴ። ላንተ አደራ ስጥቼ ነበር። ቆይ ግን እነዚህ ሰዎች ልጃቸው ለጋብቻ ልንጠይቃቸው እንደመጣን አያውቁም ነበር? ምን እየተከናወነ ነው ያለው? ልጅ ያለበትን ሁኔታ አየሁ አይደል? ልጄን ያስቀመጥክበትን ሁኔታ አየሁ አይደል? አሊ ልጄ፣ ይሄ ልጅ ምን አይነት ችኩ ሰው ነው? እንዴት ዝም ብሎ ይሄዳል? በፈጣሪ ስም! እሺ አንተም የፈለክበት መሄድ ትችላለህ። ቆይ የገረመኝ ግን እንዴት ይሄን ነገር ልታደርግ ቻልክ? አምላኬ ሆይ እንዴት ነው እንደዚህ አይነት ነገር ያደረከው? ልጄ ቆይ ግን ይሄ ሁሉ ሲሆን ልጃቸውን ሊጠይቅ እንደሚመጣ አያውቁም ነበር? ቤልማ እባክሽ፣ ትልቅ ትርምስ እየፈጠርሽ ነው እባክሽ። ይሄ ሁሉ ያንተ ጥፋት ነው። አንተ ነህ ሁሉ ነገር ያደረከው። ይሄ ልጅ ምን እያደረገ ነው? አምላኬ ሆይ እሺ ቤልማ አትጩ። ይኸውልሽ በቃ ሁሉም ነገር ድብልቅልቆ ወጥቷል። ሰዎቹ ግራ ገብቷቸዋል። የምር እንደዛ ነው የሚመስለው። ስለዚህ አሁን በቃ የአዳ ጉዳይ ያበቃን የሚመስለው። አሁን በጣም ደስተኛ ነኝ። ምናልባት ወደ ቤት ሄጄ ትንሽ የደስደስ ማለት ይኖርብኛል። አብረው ትመጣለህ ውድ አጋሪ? ተስማማን? ቆይ ለምንድን ነው ለሰሊን ነው የመጣ ያልሽኝ? ለምን ለሰሊን ነው አልሽኝ? አዳ ቆይ አንቺ ምንም ነገር አትይም? አዳ እምበይ ጓደኛዬ። አዳ እየጠራሁሽ እኮ ነው። ታያት፣ ስለፈጠረሽ አምላክ ታያት። እስቲ ያለችበትን ሁኔታ አታዩም እንዴ? የሚደብር ነገር ነው። አታያትም? በጣም አዝናለች እኮ። ያለው ሁኔታ እንደዛ የሆነው እኛ በጊዜው ስላላስቆምነው ነው። ምክንያቱ እሱ ነው። ምንድን ነው የተፈጠረው? ልዕልቴ፣ ደህና አደርሽ? ደህና አደርክ አጎቴ? ምን ተፈጠረ የኔ ልዕልት? አንድ ነገር ልጠይቅ እችላለሁ? ጠይቂኝ ውዴ፣ ጠይቂኝ የኔ ልዕልት። ቆይ አጎቴ እህት አዳ አትወድህም
የዛች ወይዘሮ ቤልማን ጉድ ታዩ። ደግሞ የቦራ አንድ ቃሉን በጣም ጎድቶኛል። ታውቂያለሽ፣ ትላንትና ማታ አብራችሁ እንደነበራችሁ ሲነግረኝ በጣም ነው ያዘንኩት። ቢሆንም ግን ልጄን አዳ ለምን እምቢ እንዳለችው በጣም ግራ ገብቶኛል። አክስቶቿንና አማቿን ይገባኛል፣ ግራ የገባቸው ናቸው። ያልገባኝ አዳ ግን እንዴት የልጅን ጥያቄ እምቢ እንዳለች በጣም ግራ ገብቶኛል። ምናልባት ወደ ራሷ ተመልሳ ሊሆን ይችላል። አዎ ይሆናል። ቦራ እንዴት ነው? አክስቴ ቤልማ ደህና ነው? ቦራ ከጠበቅኩት በላይ ደህና ነው። አስቢ እስቲ ከዛ ሁሉ ትርምስ በኋላ እውነታው የልጄ ፊት ላይ ሲጋለጥ ወደ ራሱ ተመልሷል። ልክ እነዛ ሰዎች ህይወታችን ውስጥ ገብተው እንደማያውቁ ሁሉ ፍጹም ረስቷቸዋል። ቅድም አብረን በሰላም ቁርስ በላን። የእውነት በጣም ደስ የሚል ነገር ነው አክስቴ ቤልማ። አዎ ቱክቼ፣ ስሚ ላንቺም ጥሩ ነው። ምን እንዳልኩሽ አስታውሽ። አሁን በደንብ ተዘጋጅ። መልአክም ሆነ ሰይጣን አጋጣሚ ያልፉ። ቱክቼ በይ፣ አሁን ያንቺ ተራ ነው። ምንም ነገር እንዳታስቢ፣ በእኔ ተማመኝ። ስሚ፣ በጣም ደስ የሚል ህልም ነበር የነበረን አይደል? እንዳልሽ ነው አክስቴ። ህልሞችማ አሉን ግን ባነናል። ቆይ ግን አዳ በቃ ከስራ አስጨክነሽ ልትለቂ ነው? እንደዛ ነው ያሰብሽው? ከዚህ ሁሉ ነገር በኋላ እንዴት ልቆይ እችላለሁ? እስኪ አስቢው፣ መቆየት ብፈልግ እንኳን ማን ሊይዘኝ ይችላል? ንገሪ፣ ማን ሊፈልግ ይችላል? ቱክቼ ናት። ለነገሩ ቱክቼማ ይሄኔ ባንዲራዋን ሰቅላለች። ያለችውን ሁሉ አድርጊያለሁ፣ ሁሉንም ፈጽሜያለሁ። ቦራም ደግሞ ሁለተኛ ዞር ብሎ አያየኝም። አዳ፣ ትናንትና ማታ ያልሽው ነገር ከልብሽ ነው? ንገሪኝ እስኪ። ቆይ ይህን ልጅ የምራቶጁ ንገሪኝ። እሱ ምን ለውጥ ያመጣል አክስቴ? አሁን ምን ልታደርጊ ነው? እሺ ስትገናኙ እንዴት ልትሆኑ ነው? ቆይ አስጨነቅሽኝ።
በፈጣሪ ስም መስኮቱን ክፈችው! 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 ምን እያደረግሽ ነው? ከፈትኩት። መንገድ ትዘግብኛለሽ እንዴ? አሁን ምንድን ነው የሚፈጠረው? እኔም እሱን ጥያቄ ልጠይቅ ነበር አቶ ቦራ። ቃላቶችን ካፌ ነው በይለፊ የምትፈታቸው። እለፊ። አረ በጭራሽ አይሆንም። አንተ ሂድ፣ አይሆንም። ድርጅቱ ያንተ ነው። እባክህ ለሴቶች ቅድሚያ መስጠት አለብኝ። በይ ሂጂ። ቆይ ስለምን ቅድሚያ ነው የምታወራው? በፈጣሪ ስም አዳ፣ ምን እየሆንሽ ነው? ይሄማ ብልግና ነው። ምን እያደረግሽ ነው አንቺ ልጅ? ያምሻል እንዴ? እየቀለድሽ መሆኑ ነው? ቆይ ሴቶች ቅድሚያ መስጠት አለባቸው እያልክ አልነበረ? ምን ለማለት ነው? ይሄ ማለት መሄድ አልችልም ማለት ነው? ድርጅቱ ያንተ ነው አላልሽም እንዴ? ምን ማለት ነው? ቆይ ያ ማለት መሄድ እችላለሁ ማለት? አምላኬ ሆይ እባክህ ትዕግስቱን ስጠኝ እባክህ። አዳ እባክህ ትዕግስቱን። አዳ እባክሽ ተይ። ቺያን ና ና ና ና ወደዚህ። አሁን የወይዘሪት አዳን ይቺን ቢጫ አይጧን ማቆሚያ ካገኘሽ በኋላ የኔን መኪና ጥሩ ቦታ ላይ ማቆም ትችላለህ። እሺ በላደራ ቺያን። ያን የአቶ ቦራን ግድንግድ ታንክ ካቆምኩ በኋላ ለትንሿ ፀሐዬ ቦታ ፈልግላት። እሺ አመሰግናለሁ። እንሂድ። ቺሃን፣ እኔ መኪና የለኝም። እሺ ጓደኛዬ። እባክህ አንተ ቅደም፣ አንተ ቅደም። ግድ የለም አንተ መቅደም አለብህ። ቅደሚ። እባክህ ቅደም። ግቢ። እሺ በቃ መሄድ ትችያለሽ አዳ። ሁሌም እንደዛ ነበር። እየተወዛገብን ነው። አስተውለሻል? ግን እንደ ሁልጊዜው ማለት ነው። ይቅርታ ግን ምን ማለትሽ ነው? ቆይ ነዘረኝ። በጣም ይገርማል። ዛሬ የሆነ ኃይል አለ። ቆይ ሊፍቱ ቢቆምስ? ቆይ ሊፍቱ ቢቆምስ? እንደማይቆም ተስፋ አደርጋለሁ። እንደማይቆም ተስፋ አደርጋለሁ። ሁሉንም ነገር ቱክቼንም ረስቻት አንገቱን ስሜ ባቀፍኩት። ፈጣሪ እባክህ እርዳኝ። ሁሉም ሰው ፊት አልፈልግህም እንዳለችኝ ረሳሁት እንዴ? ፈጣሪ ከዛ ጠብቀኝ። ደስ ሲል የእውነት ዛሬ ድርጅቱ ራሱ የተለየ ውበት ነው ያለው። አምላኬ ሆይ አምላኬ ሆይ ትላንት ማታ ከተፈጠረው ነገር በኋላ እንዴት ወደዚህ መጣች? ቆይ ከቦራ ጋር አንድ ሊፍት ውስጥ ምን ትሰራለች? ከሩዝ ጋር ያለኝን የፍቅር ግንኙነት ታጋልጥብኛለች ብለሽ አትፈሪ? ሩዝ ጋር አሁን እጆቼ እንዴት ተሳሰሩት በአንተ ምክንያት ነው። ግን ምን እንደማደርግ አውቃለሁ። ቆይ አሳያችኋለሁ።